ተረት ተረት ሶስት ወንድማማቾች ይላል ርዕሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? በእኔ ጋር ሁሉ ሰላም አለው። እናንተ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው? አልሐምዱሊላህ በእኔ ጋር ሁሉ ሰላም። አዲሶች እንኳን ደህና መጣችሁ፣ ነባሮችም እንኳን ነበራችሁ። ስለምታበረታቱኝ እናመሰግናለን። እና ወደሚቀጥለው ንባብ እንሄዳለን ማለት ነው። ተረት ተረት ሶስት ወንድማማቾች ይላል። በድሮ ጊዜ ሶስት ወንድማማቾች በአንድ ላይ አብረው ይኖሩ ነበር። ከዕለታት አንድ ቀን ለሞፈር የሚሆን እንጨት ለመቁረጥ በአቅራቢያቸው ወዳለ ጫካ ተያይዘው ሄዱ። ጫካው ለሞፈር የሚሆን እንጨት ያላቸው ብዙ ዛፎች አሉ። ነገር ግን ሶስቱም ለመቁረጥ የሚያደክም አጠር ያለ ዛፍ መምረጥ ጀመሩ። ሲያማርጡ በመጨረሻ ከገደል አፋፍ ወይም ጫፍ ላይ የቆመ አንድ አጠር ያለ ዛፍ መረጡ። ነገር ግን ከሶስት ወንድማማቾች አንዳቸው መጥረቢያ አልያዙም ነበር። አንዳቸውም መጥረቢያ አልያዙም ነበር። አስባችሁታል? ምንድን ነው? እና ከዛ ሶስቱም አንተ ሂድ አምጣ ሲባባሉ ቆይተው መስማማት አቃታቸው። በመጨረሻ ከሶስቱ አንዳቸው እቤት ሄዶ መጥረቢያ ለማምጣት ሰንፈው ዛፉን መወዝወዝ እንዲወድቅ ለማድረግ ተስማሙ። ዛፍ ከገደል አፋፍ ላይ ስለቆመ ከገደሉ በተቃራኒ እንዲወድቅ ለማድረግ አቀዱ። ሰነፍ እረኛ ታሪኩ ይመልሳል አሉ። አስባችሁታል? የስንፍና መጨረሻው ምን እንደሚሆን እንግዲህ እናያለን ማለት ነው። ከዛም ሶስቱም ዛፉን በኃይል ከገደሉ በተቃራኒ አቅጣጫ እንዲወድቅ መነቅነቅ ጀመሩ። ትንሽም እንደቆዩ ዛፉ ከነስሩ መሬቱን ገንድሶ ወደ ገደሉ ውስጥ ሲሰምጥ ሶስቱ ወንድማማቾች አብረው ወደ ገደሉ ወደቁ። አይ ስንፍና! አስባችሁታል? ባይሰንፉ ኖሮ እንግዲህ ከዛ ወደቁ። ከፍተኛ ተጎዱ። ከሶስቱ አንዳቸው እቤት ሄደው መጥረቢያ ለማምጣት በመስነፋቸው ክፉ አደጋ ደረሰባቸው። እንዳልኳችሁ ስንፍና በጣም ከባድ ነው። አላህ ከስንፍና ይጠብቀን። የእውነት መስነፍ በጣም ከባድ ነገር ነው እና ከእሱ አላህ ከስንፍና ይጠብቀን እላቸዋለሁ። እናማ ክፉ አደጋ ደረሰባቸው። የስንፍና መዘዙ ብዙ ነው። ስንፍና ለጉዳት፣ ለኪሳራ፣ ለአደጋ ያጋልጣል። የሶስቱ ወንድማማች መጨረሻ አንዳቸው እንኳ ጎበዝ አጥተው አንዳቸው እንኳ ሄደው ማንጣት አጧቸው ሁሉም ተያይዘው ገደል ገቡ። ተረት የመልሱ አፌን በዳቦ አብሶ። እንግዲህ ይህን ይመስላል። ስንፍና በጣም ከባድ ነው። ከመስነፍ እሱ ኸላቀን ጌታ አላህ ይጠብቀን። የእውነት ስላዳመጣችሁኝ አመሰግናለሁ። ሰላማችሁ ብዛ። ሰላም ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰብስክራይብ፣ ላይክ፣ ኮሜንት እየሰጣችሁ ቤተሰብ ሁኑ። እናመሰግናለን ሀባይብ። ስንፍና መጥፎ ነው። ስንፍና ከባድ ነው። ስንፍና ህይወትን ያበላሻል። ጉዳት ያደርሳል። መጥፎ ነገር ላይ ይጥላል። ስንፍና ሰነፍ እረኛ እንዳልኳችሁ ከሩቅ ይመልሳል። ባይሰንፍ ኖሮ ከቅርቡ ይመልሳቸው ነበር ማለት ነው እረኛው። እና ይህን ይመስላል ጋይስ ውዶችዬ። ስላዳመጣችሁ በድጋሚ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።